ፍቅር ሲፈርድ ክፍል 2 እውነተኛና አሳዛኝ እንዲሁም አስተማሪ። ለዚህ ቤት አዲስ ከሆናችሁ ተመሳሳይ ታሪኮች ቶሎ እንዲደርሳችሁ ሰብስክራይብ አድርጋችሁ ጀምሩ። ልብሱን አወላልቆ ሊደፍራት የሷን ልብስ ማውለቅ ሲጀምር በሩ በኃይል ተንኳኳ። ደንግጦ እላዋ ላይ ዘግቶባት ልብሱን ሰብስቦ ወደ ሻወር ቤት ገባና መታጠብ ጀመረ። ሰራተኛዋ በር ከፍታለች። ማርታ ገባች። ባሌ ዛሬ ደግሞ እንዴት ቀደምከኝ አለች። የሻወሩ ድምጽ ሰምታ ስላልሰማት መልስ ሳይሰጣት ቀረ። ብቻዋን እያወራች ኪችን ገብታ ምግብ አቀራርባ እየበላች ሰራተኛዋ ስሚ ሳራ አልመጣችም እንዴ ስትል ጠየቀቻት። ሰራተኛዋ የሳራ መግባት ተናገረች። ሳራ ለሰዓታት ተኝታ ማርታ ግራ ገብቷት እየከፈተች ታያት ጀመር። ባልየው ስራው ስለሚያውቅ ፈራ። ከ10 ሰዓት በኋላ ነቃች። ስትነሳ እራሷ በጣም ከበዳት። ማርታም ምን ሆነሽ ነው አንቺ ስትል ጠየቀቻት። ሳራም ለማርታ ምንም ሳትመልስላት መታጠቢያ ቤት ገብታ ለማስታወት ጥረት ታደርግ ጀመር። ይሄኔ ውሃ ሳይጠማት ውሃ ካልጠጣች ብሎ ያስጠጣታል ያለ ምክንያት አለመሆኑ ገባት። ይህ ለማረጋገጥ አንድ ዘዴ ፈጠረች። ማርታ ዞር ስትልላት ልትደፍረኝ እንደነበር ለማርታ ልናገር እችላለሁ። ደንግጦ አይ እባክሽ ይቅርታ ቀባጠረ። አሁን እርግጠኛ ሆነች። ለማርታ መናገሩ ተወቹና ለፍቅረኛዋ ልዑል ልትነግረው ወሰነች። ልዑል ይህን ሲሰማ አበዳ። ረጅም ሰዓት ራሱን አመመው። በሳምንታት ውስጥ ቤተሰቦቹን አሳምኖ ራሱ እሱ ቤት እንድትኖር አመቻቸ። በሰዓቱ ፍቃደኛ አልሆነችለትም ነበር። በኋላ ግን እናቱ ለምለምና ታናሽ እህቱ ልዕልና ሲያስተዋውቃት እሱም በደስታ ከነሱ ጋር እንድትኖር ሲጋብዛት የፍቅረኛዋ ቤተሰብ ሳይሆን የራሷ መሰላት። በሐሳባቸው ተስማምታ ከሱ ጋር ለመኖር የአባቷ ቤት ለእንጀራ እናቷ ጥላላት ወጣች። ልዑል ያደገው ከእናቱ ጋር ነው። በጣም ሀብታም ስለሆኑ ስለምንም መጨነቅ አይወዱም። እናቷ ስለ ልጁ ልዑል አብዝታ ትጨነቃለች። ፈጽሞ ያለውን መሳካት አለበት ብላ ነው የምታምነው። አባቱ አሜሪካ ነው ያለው። እህቱም በአንድ ዓመት ቢበልጣትም እሷ 11ኛ ክፍል ተማሪ ናት። በእርግጥ እሱ ትንሽ እያለ አቋርጦ ስለነበር ነው የቀደመችው። ያቋረጠበት ምክንያት ታሞ ስለነበር ነው። ስለ ልዑል ይህን ካልኩ ይበቃል። ወደ ዋና ታሪኩ ስገባ ሳራ ልዑል 9ኛ ክፍል ጨርሰው 10ኛ መማር ቀጥለዋል። ሁለቱም የማይነጣጠሉ ጥንዶች ናቸው። እነሱን አይቶ ያልቀና የለም። አብሮ ስፖርት ይሰራሉ፣ ፊልም ያያሉ፣ ያጠናሉ። ሳራ ለመጀመሪያ ጊዜ ደስተኛ ሆነች። ደንግባታ ወጣ። ቅርጿ ደግሞ ሞዴል ያስብላት ጀመር። የወንዶች አይን ውስጥ በቀላሉ መግባት ጀመረች። አላማዋ ላይ ትኩረቷን አድርጋ በደስታ ኑሮዋን ቀጠለች። የሚያሳዝነው ግን ደስታዋ ከወራት አልዘለለም። ያቺ ክፉ ማርታ ልጄ ሰረቀችኝ ብላ እንደምትከሳት አስጠነቀቀቻት። በዚህ ግራ የተጋባች ለምለም ጭንቀቷ ልክ አጣ። ልዑል እግሩ ሲወጣ ጠብቃ ሳራን አስጠራቻት። መኝታ ቤት ሰግታ ታወራት ጀመር። ሳራ ለልጄ ስለ እንደሆነ አቤት የምትኖሪ ገብቶሻል። ልጄ በጣም ካዘነ ወይ ከተናደደ ከተጨነቀ አሊያም በጣም ከተደሰተ ራሱን ይስታል። የብቻ አይደለም ይሞትብኛል። ለዚህ ነው ያለውን ሁሉ የማደርግለት። በቅርቡ አባቱ ነገሮች አመቻችቶ ይወስደናል፣ ከዛም ያከትማል። እስከዛ ግን ልጄ አንድ ነገር እንዲሆንብኝ አልፈልግም። አንቺ የአባትሽ መሞት ምክንያት እንደሆንሽ አሳዳጊሽ ማርታ ነግራኛለች፣ ግን በልጄ ቀልድ አላቅም። እንዲጠላሽ አርገሽ በቶሎ ቤቴን ለቀሽ ሂጂልኝ ስትል የሳራን ልብ ለሁለት ከፈለችው። በመጨረሻዎቹ አረፍተ ነገሮች እንባዋ በአይኗ እየሞላ ፈሰሰ። ይህች ዓለም የአጭበርባሪዎችና የውሸታሞች ብቻ ናት አለች በውስጧ። የልዑል እናት እንባሽን ጥረጊ ልጅ ያስከፋዎች መስሎት ደግሞ ብላ ተነስታ ወጣች። ከዛን ቀን በኋላ ህይወት ጭልምልም አለባት። ማትሪክ እንደምንም ተፈተነችና እንደተባለው እንዲጠላት እያያት ከወንዶች ጋር መላፋት አልፎ አልፎ መሳሳም ጀመረች። ልዑልም በተደጋጋሚ እንደዛ የምታፈቅረው ልጅ መቀየሯ ምክንያት ማጣራት ጀመረ። ግን ምንም ፍንጭ አላገኘም። ሳራም ብቻዋን ስትሆን ደም እንባ እያለቀሰች ልዑል ላንተ ስል ነው ትላለች በሆዷ። ታዲያ አንድ ቀን ልዑል እናቱ እቃ ሊገዙ ወጡ። ይህኔ እህቱ አንድ ጎረምሳ ቤት ማምጣት ሳራ ልክ ማሚና ሉሌ ሲጋቡ እቅፍ አርገሽ ጭኑ ላይ ተቀመጪ የምስሚው አስመሲ። ሳራም የተባለችውን ለማድረግ ሳትወድ በግዷ ተስማማች። እንደተባለውም ልክ ሲመጡ የተባለችውን አረገች። ልዑልም ያየው ማመን አቃተው። ሳራን ጎትቶ ከልጁ ላይ በማስነሳት ስሚ ሳራ ካሁን በኋላ ላይሽ አልፈልግም ጭራሽ ከቤተሰቤና ከእናቴ ፊት ሲል ጮኸባት። ሳራ ምንም ሳትመልስ ስልኳን ይዛ እንባዋን እየጠራረገች ቤቱን ለቃ እግሯ ወደ መራት መጓዝ ጀመረች። ሳራ ምን ይገጥማት ይሆን? በቀጣይ ክፍል ጠብቁን። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ሼር በማድረግ ለሌሎች እንዲደርስ አድርጉ።